you have been through a lot እና በቢዝነስ በፐርሰናል በብዙ ነገር so crisis እንዴት ነው ማኔጅ የምታደርገው difficult አጋጣሚዎች እንዴት ነው የምታልፈው እና እንትንህም ኢሞሽንህ ብዙ ጊዜ እንትን ነው ስቴብል ነው ግን how do you manage to build that ይሄ ሰፊ ብዙ ነገር የሚያካትት ነገር ነው physical dimension አለው psychological dimension አለው just mental software mindset ሁሉ ነገር ይካተታል so we're really talking about the brain so crisis ማለት ምንድነው ለኛ crisis ማለት አንድ አደጋ መጥቶብናል or አንድ ደግሞ የምንፈልገው ነገር ሊያመልጠን ነው በጣም ትልቅ ቦታ ሰጥተነዋል ስለዚህ ያስጨንቀናል so perspective እኔ አሁን በሂደት በቃ አሁን ለምንም ነገር ያለኝ አመለካከት ከልኮ የሚያልፍ ነገር የለም አየሁት የኔ ኃላፊነት አንደኛ ነገሮችን መረዳት ያልተረዳኸውን ነገር ትክክለኛ መፍትሄ መስጠት አትችልም ያ ማለት ከዛ ቦታ ራስህን ማውጣት አለብህ you know you have to see the forest ጫካ ውስጥ ዛፍ ያየህ ምን ውስጥ እንዳለ so ያ ፐርስፔክቲቭ ይሰጣል ሁሌ ለኔ ለቢዝነስ ሳይሆን ህይወቴ በአጠቃላይ እንደዛ ስለማየው በቃ so ይሄ ክራይሲስ መጥቷል so ሲጀመር ቦታ የምሰጣው ነገር ከሆነ አቅም የፈቀደውን በተረጋጋ አእምሮ በስሜት ሳልነዳ መሆን ያለበት እንደሚሆን ተቀብዬ ያንን ደግሞ ዳይሬክት ማድረግ አቅም የፈቀደውን አረጋለሁ ከዛ በኋላ ይሆናል የሚሞት ሰው የለም so ቦታ አስቀምጥለታለሁ you know እንግሊዞች አንድ አባባል አላቸው which I like tempest in a teapot ይላል ቲፖት የሻይ ጀበና ነች ቴምፐስት ማለት ደግሞ የስቶርም መጨረሻው ነው አውሎ ንፋሱ መብረቁ ዌቭ ውሃ ላይ ሆነህ ነው ያለም መጨረሻ ይመስላል አንድ ጀበና ሻይ ስትጥድና ስትከድነው እዚህ ውስጥ ከሆንክ ያለም መጨረሻ ነው it's a tempest ወተህ ስታየው ሻይ የፈላ ነው ልጠጣው ነው so number 1 perspective ያ ሲሆን አይምሮህም ይሰራል ታገናዝባለህ በተረጋጋ መንፈስ ነው በፍርሃትም አይደለም የማይሆን ነገር የምታረገው ምናምን ነገር so and ውስጥህ ይረጋጋል so half of it ገና ሲጀመር ይሄን ነገር crisis ብሎ ነገር ምንድነው እኔ በህይወቴ በጤና ይምጣ እንጂ crisis የለም እኔን አይምሮ የሚያስተኝ አንድ ሁለተኛ ላልተዘጋጀህለት ክራይሲስ ራስህን አለማጋለጥ so ቢዝነስ ስትገባ ለክራይሲስ ራስህን አስበህ አዘጋጅተህ ይገጥመኛል ብለህ ነው የምትገባው በምትገባበት ስራ ደግሞ ምን አይነት ክራይሲስ ሊሆን እንደሚችል ቀድመ ግን የማታውቀው ይመጣል ግን ትልቁ ነገር አንደኛ ሁሉን ነገር don't put all your eggs in one basket ያ ነገር ጠፋ ማለት ህይወትህ የሚጠፋ ከሆነ it is a crisis so ቢቻል ራስህን እንደዛ አይነት ሁኔታ ውስጥ you know አንድ ነገር ከታመምክ በኋላ ከመታከም ላለመታመም መጠንቀቅ ክራይሲስ ላለመግባት ክራይሲስ ሲቹዌሽኖች ከየት ሊመጡ ይችላሉ ለዚህ ነገር ዝግጁ ነኝ ፍቃደኛ ነኝ so prevention announces worth you know a pound cure ፍለጋ ከመሄድ so መጀመሪያው እሱ ነው በእኛም አባባል አለ ስትገባ ተጠንቀቅ ስትወጣ you know መውጣት እንድትችል so ቀድሞ ነው የሚጀምረው so እኔ ስገባባቸው ያልጠበቅኳቸው ግን አሁን የምገባባቸው ነገሮች ሁሉ የሆነ ቻሌንጅ ክራይሲስ እንደሚኖር አውቃለሁ ግን I'm ready and understanding ይሄ ነገር ሊመጣ እንደሚችል ሲመጣ ደግሞ ነገሩ ምንድነው ስሩ ምንድነው
መፍትሄው ምንድን ነው? ከላይ ሳይሆን ከስር። ይሄን ማድረግ ይቻላል ወይ? እንዴት ነው? ከማጋር ነው? ምንድን ነው? ያለሁበትን ቦታ ግንዛቤ ማወቅ፣ ያሉትን አማራጭ ማወቅ መቻል ምናምንና the more አሁን ክራይሲስ ማኔጅመንት አቅሜ ከበፊቱ እውቀቱም ልምዱም ምኑም አለ። ደግሞ አንዱን ስታልፍ ብዙ ተመሳሳይ ነገሮች አሉ፣ ትለምደዋለህ፣ ስሜቱም አይኖርህም ምናምን ነገርና the other thing is to think ቅድም እንዳልኩህ ጫካውን ማየት and ደግሞ ሲስተሚክ የሆነ ቲንኪንግ ምንም ለብቻው ቁጭ ያለ ይሄ ችግር ለብቻው አይደለም። it's part of something። ይሄን ምንድን ነው ኮዝ ያደረገው? በቃ it's like መረጃ መኖር አለበት፣ ግንዛቤ መኖር አለበት፣ ከዛ ክሊር ቲንኪንግ መኖር አለበት፣ ከዛ መፍትሄው እጅህ ላይ ካለ አለ፣ ከሌለ ማፈላለግ አለ፣ ከሌለ ደግሞ ሎስ ሚኒማይዜሽን አለ፣ ከዛ ደግሞ በቃ ከጥቅም ውጭ ከሆነ በቃ ቀብሮ መቀጠል ነው፣ ወድቆ መነሳት ያለ ነው። መውደቁን አልፈራውም፣ ለመፍታት ሞክራለሁ፣ እነሳለሁ። ህይወቴን በሙሉ አንድ ነገር ላይ አላንጠለጥልም። ክራይሲስ ይመጣል። ትልቁ ነገር ግን ኦኬ at the end of the day ሁሉ እንዳለ ሆኖ እንዴት ነው አይምሮዬን ሳላስነካም አልፈው? እንዴት ነው በሰላም የምተኛው? እንደ ስራ ሰራለሁ ብሎ ሰው ማበድ አለበት እንዴ? ስራ ተበላሸ ብሎ ሰው ራሱን ይገላል። ያ ደግሞ እኔ አሁን እስካሁን በቃ የምናወራው ስለ ቢዝነስ ነው፣ አጀንዳችን እሱ ስለሆነ ያ ሁሉ ምንም ትርጉም የለውም። ትልቁ ትርጉም የኛ ማንነት የአካላዊና አይምሮዊ ብቃት፣ ስትረስ ሃንድል የማድረግ ስትረስ እንዴት እንደምትቆጣጠር፣ ፊር ኢሞሽንህን ራስህን መግዛት ማለት ያ ራሱን የቻለ ረጅም ጉዞ ነው። ግን ልክ አሁን አንድ ትምህርት ተምረህ ተግባራዊ እንደምታደርገው ጂምናስቲክስ መማር ብትፈልግ ጊዜ ይፈጃል፣ ትሰለጥና ከዛ አሪፍ አየር ላይ መገለባበጥ ጀምራለህ። ራስን መግዛት እንደዛው ነው። በሰውነትህ አይምሮህን ሰውነትህን ምናምን አንድ ሲስተም ነው። እኔ አሁን ኢሞሽኖችን ፉሊ ኮንትሮል ማድረግ እችላለሁ in any situation። አንድ ፍሬምወርኩ አለ፣ ማይንድሴቱ አለ፣ አንደርስታንዲንጉ አለ፣ ራሴን ማወቅ አለ። ሲያስፈልግ ደግሞ ሲበዛ ፊዚካሊ በትንፋሽም ሆነ በምን አንድ ቀን እንቅልፍ አጥቼ አላውቅም በህይወቴ። ለምን ራሴ እንዴት አድርጌ ማሰኛት እንዳለብኝ አውቃለሁ። አይምሮ እንዴት እንደማጸዳው ምናምን ያ ትልቅ ብቃት ነው። ሰውን ማስተማር የምፈልገው ዋናው ቁም ነገር ይሄ ነው። ይሄ የሚመጣው ዌብሳይት ምንም የማስበው አንዳንድም የማወራው ያን አረክ ማለት ስለ ቢዝነስም it ማተር ሌላ ሁሉ ተራ ይሆናል። ለምን ውጭ ያለው ነገር ላንተ ትርጉም የለውም፣ ውስጥ ነው። ላይም ይመችሃል፣ ታችም ይመችሃል፣ የትም ይመችሃል። ለምን አንተ ውስጥህ ያው ነው። ማበድ መፈንጠዝ የለም፣ ዲፕረስ መሆን የለም። በቃ አንተ ሁሉ ነገር ያው ነው። ይመጣል ይሄዳል፣ ታየዋለህ፣ ታዛቢ ነህ። አንተ ራስህ ተዋናይ ሆነህ ማለት ያ ማለት ግን በቃ ምንም ስሜት የለህም ምናምን አይደለም። በቃ ህይወት ውስጥ ሰላም ለመግዛት ያንን ማድረግ አለብህ። ያ ደግሞ በህይወትህ እንዲህ አይነት ከባድ ስራ የለም፣ ዲሲፕሊን ይፈልጋል።